ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ልጆቼ? ዛሬ ደግሞ ትልቅ ምንዳ ያለውን ሐዲስ ነው ማስታወሳችሁ። የአላህ መልእክተኛ አለይሂ ሰላቱ ሰላም የነገሩን አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ የሚያደርገን እንደዚሁም ምናስ ላይ በጣም ቀላል የሆነ ነገር ግን በጣም ከባድ ሚዛን ላይ ከባድ የሆነ ነገር ነው የምነግራችሁ። ጀነተል ፊርደውስን የሚያስገባችሁ የሆነ ነገር ማለት ነውና የአላህ መልእክተኛ ምን አሉ? አን አቢ ሁረይራ ረዲየላሁ ዐንሁ አነ ረሱላህ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት ሐዲስ ላይ ከሊማታኒ አሉ ሁለት ንግግራቶች አሉ ኸፊፋታኒ በጣም ቀላል ይሆኑ አለል ሊሳን ከሊሳን ላይ ወይም ከምላስ ላይ ማለት ነው። ተቂላታኒ ፊል ሚዛን ሚዛን ላይ ደግሞ በጣም ከባድ የሆኑ ሁለት ንግግራቶች አሉ። ሀቢበታኒ ኢላ አርራህማን አርራህማን አዛኙ ጌታ ዘንድ ደግሞ በጣም ተወዳጅ የሆኑ ሁለት ንግግራቶች አሉ። አላህ የሚወደውን ነገር ማድረግ ምንኛ መታደል ነው። አንድ ሰው የሚወደውን የምትወዱት ሰው የሚወደውን ነገር ስታደርጉት በጣም ደስተናል። ስለዚህ አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ የሆኑ ነገራቶች ናቸው እነዚህ ሁለት ንግግራቶች። እናም እነዚህ ንግግራቶች ምንድናቸው? ያላህ መልእክተኛ ሱብሃነላህ ወቢሐምዲህ ሱብሃነላሂል ዐዚም ብላችሁ እነዚህን ሁለት ንግግራቶች በማንኛውም ሁኔታ ላይ ማለት ትችላላችሁ። ሱብሃነላህ ወቢሐምዲህ ሱብሃነላሂል ዐዚም እነዚህን በጣም ቀላል ናቸው። ነገር ግን አላህ ሱብሓነሁ ወተዓላ ዘንድ ተወዳጅና የሚያደርገን እንደዚሁም ሚዛናችንን የሚደፋልን ነገር ነው። አንድ ሐሰናህ ብለን በዛን ቀን በጣም በምንጨናነቅበት ጊዜ እነዚህ ንግግራቶች ሁሉ የምንል ከሆነ ግን ተከማችቶ እናገኘዋለን። ስለዚህ እንዳንረሳሽ። አላህ ይሕፍዝኩም። ሰላም